ከአንድ ሳምንት በኋላ ኢትዮጵያ ስድስተኛውን በቁጥር በአይነቱ የመጀመሪያውን ምርጫ ታካሂዳለች። በዚህ ምርጫ መንግስት ከምን ጊዜውም በላይ ሰላማዊ፣ ዴሞክራሲያዊና ሁሉም ፓርቲዎች በእኩል የሚሳተፉበት፣ በህግ አውጪው ምክር ቤት ብዙ ድምጾች የሚሰሙበት፣ ሁሉም ፓርቲ በወሳኝ ጉዳይ እየተባበረ የኢትዮጵያን ጥቅም እያስቀደመ የከፋፍለ ግዛን ሐሳቦች ባንዳ ሳይሆን ታጋይ ሆኖ እየታገለ በጋራ የሚቆም መንግስት እንዲኖራት እንፈልጋለን። ነገር ግን ምርጫን ተውሰናል። አንድ ነገር ዓለምን እንድናስተምር በታላቅ ትህትና መላው የኢትዮጵያን ህዝብ እጠይቃለሁ። እየመረጥን አሻራችንን እናስቀምጥ። በእለቱ 40 ሚሊዮን ገደማ ህዝብ ሊመርጥ ይወጣል። 40 ሚሊዮን ችግኝ ብንተክል፣ 80 ሚሊዮን ችግኝ ብንተክል፣ 120 ሚሊዮን ችግኝ ብንተክል አሻራ እያኖርን እንደምንመርጥ ዓለምን ማስተማር እንችላለን። ሁል ጊዜ ከነሱ የምንቀበል ሳይሆን አንዳንድ ጊዜ የምናስተምር እንድንሆን በጋራ በትብብር እንድንቆም በታላቅ ትህትና ጥሬን አቀርባለሁ።